በራለት ባይ ዘ ወይ እኔ ጆቫ ዊትነስ ነበርኩኝ አባቴ ጆቫ ዊትነስ እምነት ተከታይ ነበር እና ከአባቴ ጋር የጆቫ ዊትነስ ተከታይ ምንድነው አማኝ ሆኜ ይርጋለም ከተማ ከረባት አርገውልኝ የተፈራው አልዋን ጃኬት ነገር ሰጥተውኝ ከዛ ትራክት ይዤ የአባቴን ቦርሳ ይዤ እሱ ለምስክርነት ሲወጣ አብሬ ይወጣል አንድ ጊዜ በራልኝ ምን መሰለ ይበራልኝ አንድ እውነት በራልኝ እንደዚህ የሚል ቃል ከእግዚአብሔር ጋር የነበረው መስተካከል እንደመቀማት ሳይቆጥር የሚል ቃል ዕብራውያን ላይ ደግሞ ዳሩ ግን በእግዚአብሔር ልጅ ተመስሎ ለዘላለም ካህን ሆኖ ይኖራል የሚለው ምክንያት ጆቫ ዊትነስ ምንድነው የሚለው ቻርልስ ራስል ኢየሱስ እግዚአብሔር አይደለም ፍጥረትን ለመፍጠር በእግዚአብሔር የተፈጠረ ፍጡር ነው የሚለው ከዛ ፋዘርን ጠየቁት ከእግዚአብሔር ጋር የነበረው መስተካከል እንደመቀማት ሳይቆጥር ዳሩ ግን በእግዚአብሔር ልጅ ተመስሎ ለዘላለም ካህን ሆኖ ይኖራል አልኩት አየሁት አስታውሳለሁ የዛን ቀን በውይይት ታክሲ ልብሴ በፌስታል ተሞልቶ ከይርጋለም ከተማ አርሲ ነገሌ ገብቼ አደርኩ ተባረርኩ ወጣው ወንድሜ እበለኝ በደም ስማኝ መጽሐፉን ስታነበው ይሄን መጽሐፍ እኮ ያነቡታል እኮ እንደውም ራሱ ያነቡትና ይሄ ጴንጤዎቹ ነው ይላሉ እኛ እኮ የማን እንደሆነ ራሱ አናውቅም እኛ ማን እንዳሳተመው ራሱ እኮ አናውቅም ይገርማል እንደው መጽሐፍ ቅዱስ ማህበር በአማርኛ ያገኘ ነው ብለን እኮ ዝም ብለን ምን ተቀበለን የምናነበው እኮ የጴንጤዎቹ ነው ይላል የቀድሞ የኃይለ ሥላሴ ምን አይሏል ለዓለማመን የሚያረጉት ጥረት መጽሐፍ ደነዙ ይላል እንደዚህ አይቶ እንደዚህ ከፍተ ያነበብኩ በመጀመሪያ ቃል ነበር ቃልም በእግዚአብሔር ዘንድ ነበር ቃልም እግዚአብሔር ነበር ሲል መድኃኔ ዓለም እኮ አይንህን አብርቶት እኮ ደሞ እኮ ይገርማል እንደውም እኮ በድርቅና ምንብስ ሰዎች እኮ ነው ያመንነው እግዚአብሔር እኮ ነቅቶን ነው እንጂ ያመንነው እኛ እንደውም ከነሱ ሁሉ በድርቅና እኮ ምንብስ ነበርን እኮ እግዚአብሔር ባይዘው እንደኛ አይነት ደረቁን ካዳለ ለነሱም ተስፋ አላቸው አሜን በል